ዓለም ላይ በሚሊዮኖች የሚቆጠሩ ተከታታዮች ያሉት ታዋቂው የቲክቶክ የዜና ሰው ዲላን ፔጅ አሁን በኢትዮጵያ እንደሚገኝ ያውቃሉ? ኢትዮጵያ ካሞን! አዎ በትክክል ሰምታችኋል። ኒው ጋይ በመባል የሚታወቀውና ሁልጊዜ በዓለም ዙሪያ ያሉ ሰበር ዜናዎችን የሚያደርሰን ዲላን ዛሬ ራሱ ሰበር ዜና ሆኗል። የታዋቂ ይዘት ፈጣሪ ወደ ኢትዮጵያ የመጣው እጅግ ውብና ጥንታዊ የሆነውን የሀገራችንን ባህል፣ ታሪክና ጣፋጭ ምግቦችን በቅርቡ ለመጎብኘት ልንገባ ነው ከዲላን ፔጅ ጋር ኮላ። አዎ ታዋቂው ቲክቶከር አዶናይ ዲላንን ይዞ የሀገራችንን አስደናቂ ታምራት ለማሳየት ታሪካዊ ጉዞ ጀምሯል። በመጀመሪያ በዓለማችን ካሉ ድንቆች አንድ ወደ ሆነ ወደ ላሊበላ ፍልፍል አብያተ ክርስቲያናት በመጓዝ ዲላንን ፍጹም አስደምሞታል። ጉዟቸው በዚህ አላበቃም። አሁን ደግሞ በባህልና በፍቅር ወደምትታወቀው ጥንታዊቷ የሐረር ከተማ ገብተዋል። ዲላን የጀጎል ግንብን እየጎበኘና ታዋቂውን የጅብ መመገብ ስነስርዓት በአካል ለመመልከት በጉጉት ላይ ይገኛል። ይህ ጉብኝት ለሀገራችን ቱሪዝም እጅግ ትልቅ ማስታወቂያ ነው። ለመሆኑ እናንተ የዲላንና የአዶናይ ጥምረት አስደስቷቸዋል? ቀጣይስ የትኛውን የሀገራችንን ክፍል ቢጎበኙ ደስ ይላቸዋል? አሁኑኑ ኮሜንት ላይ ጻፉ። እንዲህ አይነት ፈጣን የጉዞ መረጃዎች እንዳያመልጣችሁ ፎሎ እና ሰብስክራይብ ማድረጋችሁን አትርሱ።